ሰላም እንደምን ከርማችኋል? ማር ቃል ተራኪ ለተወሰኑ ጊዜዎች ጠፋ ብለን ነበረ። አሁን ድጋሚ ተመልሰናል። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን ቀጥሉ። ዛሬ አዲስ መጽሐፍ ይዤላችሁ መጥቻለሁ። ከመጽሐፉም አንድ ምዕራፍ መርጠን እናነባለን ማለት ነው። ተግባራዊ ክርስትና ዲያቆን ሄኖክ ኃይሌ የተረጎመውን አቡነ አትናሲዮስ እስክንድር የጻፉትን መጽሐፍ እንመለከታለን ማለት ነው። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ መጽሐፉ። ተግባራዊ ክርስትና አቡነ አትናሲዮስ እስክንድር እንደጻፉት ዲያቆን ሄኖክ ኃይሌ እንደተረጎመው። ምዕራፍ 4 ስለ ትውስታዎችና ስለ ፈጠራ ሐሳቦች። እግዚአብሔር ብዙ መረጃዎችን በአእምሯችን መያዝና በፈለገን ጊዜም አስታውሶ መጠቀም እንድንችል አድርጎ ፈጥሮናል። እግዚአብሔር የማስታወስ ችሎታን የሰጠን ከሁሉ በፊት ትእዛዛቱን እንድናስታውስ ነው። የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ ይሁን እንዳለ። የጌታችን ደቀ መዛሙርት በዚህ የማስታወስ ችሎታ ተጠቅመው ጌታ ከነሱ ጋር ሳለ የተናገራቸውን ቃላት በማስታወሳቸው ወንጌላትንና መልእክታትን ጽፈዋል። ወንጌላትም ከመጻፋቸው በፊት በምዕመናን አእምሮ ውስጥ ስለነበሩ በቃል ትውፊትነት ቆይተዋል። የማስታወስ ችሎታ ለእኛ የተሰጠበት ሌላው ምክንያት እግዚአብሔር ለእኛ ያደረጋቸውን መልካም ነገሮች ሁሉ እንድናስታውስ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ፣ እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና እንዳለ። በሌላ በኩል ያልሆነውን እንደሆነ አድርጎ ፈጥሮ ማሰብ ግን የእግዚአብሔር ስጦታ አይደለም። ባይታዊው ቴዎፋን እንደሚነግረን ለባውያን የሚያስቡ የሆኑት ሰውና መላእክት ከዚህ አይነቱ የፈጠራ ሐሳብ ጋር አልተፈጠሩም። ሰይጣን ከጸጋው የተዋረደው ይህን አይነቱን የፈጠራ ሐሳብ ማሰብ ሲጀምርና ከእግዚአብሔር እኩል መሆን እንደሚችል ሲያስብ ነው። እንዲሁም ከተከለከሉት ዕፅ ቢበሉ እንደ እግዚአብሔር እንደሚሆኑ በነገራቸው ጊዜ ሰይጣን ለአዳምና ለሔዋን የፈጠራ ሐሳብን አስተዋውቋቸዋል። በኃጢአት እንድንወድቅ ለማድረግ ሰይጣን ትውስታንም ሆነ የፈጠራ ሐሳብን ሊጠቀም ይችላል። በሐሳባችን የሚታየን ማንኛውም ነገር በውስጣችን አድናቆት ያሳድርና ቆይቶም ለመልካምም ሆነ ለክፉ ነገር ልናስታውሰው እንችላለን። በትውስታና በፈጠራ ሐሳብ የምንሰራው ኃጢአት በሚከተሉት ምክንያቶች በህዋሳቶቻችንና ከምንሰራቸው ኃጢአቶች በላይ የከፋ ነው። በህዋሳቶቻችን የምንሰራው ኃጢአቶች የሚጀምሩት ህዋሳትን ከሚያነሳሱ ነገሮች ነው። አንድ ሰው ወይም አንድን ነገር ከማየት፣ ከመስማት፣ ከማሽተት ወዘተ። ይህም ማለት በህዋሳቶቻችን የሚፈጸሙ ኃጢአቶች የሚመጡት በውጫዊ ነገሮች ምክንያት ነው። ከዚህ በተለየ ግን በትውስታዎቻችን ምክንያት ግን በማናያቸውና በሌሉ ነገሮችም ጭምር ልንፈተን እንችላለን። የምንፈጥረው ሐሳባችን ለነገሮች ልዩ ገጽታ የሚሰጣቸው ሲሆን አንዳንድ ነገሮችን ከሆኑት በላይ አጓጊና የሚያስደስቱ ያደርጋቸዋል። በመጨረሻ ህዋሳቶቻችን በእንቅልፍ የሚወድቁ ሲሆኑ በማስታወስና ፈጥሮ በማሰብ የምንፈጽመው ኃጢአት ግን በተኛንም ጊዜ በህልማችን መጥቶ ይፈትነናል። የማስታወስ ኃጢአቶች። የቀደሙ ክፉ ስራዎቻችንን ማስታወስ። በቅዳሴ ላይ ሞትን ከምታመጣ ከክፉ ሐሳብ እንለይ ዘንድ እንደዚህ እያልንም ወደ እግዚአብሔር እንለምናለን። ክፉ ማሰብ ማለት እኔ ራሴ ከዚህ በፊት የሰራሁትን ክፉ ስራ አለዚያም ሌሎች በእኔ ላይ የሰሩትን ክፉ ስራ ማሰብ ማለት ነው። የቀደመ ዝሙት። ቀድሞ የፈጸምናቸው ኃጢአቶች ትውስታ ከኃጢአቶቹ ከራቀም በኋላ ሊያውካን ይችላል። ከበረሃውያን ቅዱሳን መካከል አንዳንዶቹ በዚህ ፈተና ለዓመታት ተሰቃይተዋል። ቅዱስ ሙሴ ጸሊምም በቀደሙ ኃጢአቶቹ ትውስታ ለረጅም ጊዜ ተፈትኖ ነበር። በታላቁ ቅዱስ መቃርዮስ ዘመን የነበረች እማ ሳራ ደግሞ ጌታ ከዚህ ፈተና ላቆ ነጻ እስካደረጋት ጊዜ ድረስ ለ14 ዓመታት ተፈትናለች። በቴሌቪዥንም ሆነ በመረጃ መረብ የተመለከተናቸው ልቅ የሆኑ የዝሙት ትዕይንቶች በህሊና ተቀርጸው ይቀሩና በየጊዜው በትውስታ እየመጡ ሊፈትኑን ይችላሉ። ቁጣ። ከአንድ ሰው ጋር ልከራከር ወይም ልጣላ እችላለሁ። ከታረቅንም በኋላ ግን ያለፈውን በማስታወስ የሚመጣው የቁጣና የበቀል ሐሳብ ግን የሚጎዳ ነው። ዲያብሎስ ነገሮችን ከሆኑት በላይ ተባብሰው እንዲታዩን ያደርጋል። ብዙ ባልና ሚስት በዚህ የተነሳ በችግር ላይ ናቸው። ጠዋት ወደ ሥራ ከመሄድ በፊት የሚፈጥሩትን አነስተኛ ጭቅጭቅ ዲያብሎስ በአግባቡ ይጠቀምበታል።
በስራ ላይ ያሉ ሁለቱም የጠዋቱን ጭቅጭቅ የሚያስታውሱበትን አጋጣሚ ያመቻቻል። በሁለቱም ልብ ኃይለኛ ቁጣና ብስጭት ይቀሰቅሳል። ከስራ ወደ ቤታቸው ተመልሰው ሲገናኙ በጠዋት የተነሳው ትንሽ አለመግባባት ለሳምንታት ያህል የሁለቱንም ሰላም ሊነጥቅ ወደሚችል ትልቅ ጠብ ይሆናል። ፍቺዎች የሚጀምሩት በምን ሆነና? አንዳንድ ሰዎች ደግሞ ጭቅጭቅ በተነሳ ቁጥር የቆዩ ጉዳዮችን ፈልፍለው በማስታወስ እያነሱ ይጨቃጨቃሉ። ለምሳሌ ከተጋቡ 10 ዓመታትን ያሳለፉ ባልና ሚስት ይኖራሉ። በተጣሉ ቁጥር ሚስት ባሏ በጫጉላቸው ጊዜ ያደረገውን ወይም ያላደረገውን ነገር እያነሳች ልትናገረው ትችላለች። በተመሳሳይ ባልየው በተጫጩ ጊዜ እናቷ የተናገሩትን ነገር እያነሳባት ሊናገራት ይችላል። መፍረድ። የሆነ ሰው ያደረገውን ነገር ልትሰማ ወይም ልታይ ትችላለህ። ወዲያውኑም በዚያ ሰው ላይ ትፈርዳለህ። ምናልባት በዚያ ሰው ላይ በመፍረድህ ተጸጽተህ ተናዝህም ሊሆን ይችላል። ነገሩ ግን አያበቃም። ያንን ሰው ባገኘኸው ቁጥር ያደረገውን እያስታወስክ በውስጥህ ትፈርድበታለህ። ምናልባትም እኮ ያ ሰው ባደረገው ነገር ተጸጽቶ ኃጢአቱን ተናዞ ያደረገውን ነገር ረስቶትም ሊሆን ይችላል። አንተ ግን አሁንም በማስታወስ ምክንያት በሰው ላይ በመፍረድ ኃጢአት ትወድቃለህ። ከንቱ ውዳሴ። አንዳንድ ጊዜ ለኛ ጥሩ የመሰለንን ነገር ልናደርግ እንችላለን። ለምሳሌ ሁለት ሰዎች አስታርቄ ሊሆን ይችላል። ከዚያ በኋላ ግን ለእነሱ የተናገርኳቸውን ጥበብ የተሞሉ ንግግሮች ማስታወስ እጀምራለሁ። በውስጤም ቀላል ሰው አይደለሁም ለካ እላለሁ። አንድ የሰንበት ትምህርት ቤት መምህር የማስተማር ጸጋ ሊሰጠው ይችላል። ይህ ጸጋ ግን የተሰጠው ከመምህሩ ብቃት ሳይሆን ለተማሪዎቹ ሲባል ነው። ነገር ግን እሱ የተናገራቸውን ቃላት እያስታወሰ እግዚአብሔር የተሰጡ መሆናቸውን ቀርቶ ከራሱ ያመነጫቸው አድርጎ በማሰብ ራስን ከፍ ወደ ማድረግ ልቡ ይሞላል። ይህንን ፈተና እንዴት እንደምትዋጋው መንገዱ ልንገርህ። እንዲህ አይነቱ ሐሳብ በህሊና ማደግ ሲጀምር ነቢዩ በለዓምን ለመገሰጽ እግዚአብሔር አህያን እንደተጠቀመ አስታውስ። ለራስህም እንዲህ በለው፣ በተናገርኳቸው ቃላት እንድመካ ከበለዓም አህያ የተሻለ ስልጣን የለኝም። በፈጠራ ሐሳብ የሚፈጸሙ ኃጢአቶች። ዝሙት። በጾታ ከአንተ ተቃራኒ ከሆኑ ሰዎች ጋር አብረህ ትሰራለህ እንበል። አብራህ የምትሰራ ሴት ረጋ ያለችና ፈጽሞ ካንተ ጋር ሌላ ግንኙነት የማትፈጥር ልትሆን ትችላለች። ነገር ግን በፈጠርከው ሐሳብህ በንጽህና ካለችው ሴት ጋር ብዙ ግብረ ዝሙት ልትፈጽም ትችላለህ። እንዲሁም በአለባበሷ ስርዓት ያላት ሴት በፈጠራ ሐሳብህ የሚያስደስትህን የማይሆን ልብስ ልታለብሳት ወይም እርቃኗን አድርገህ ልታስባት፣ በሐሳብህም በዝሙት ልትወድቅ ትችላለህ። ባየሃት ቁጥር በሐሳብህ የፈጸምከውን ዝሙት ማስታወስ ትጀምራለህ። ጾታዊ ጥቃት ማድረስስ የሚጀምረው በእንዲህ አይነቱ ሐሳብ መነሻነትም አይደል? ሌላው ክፉ የፈጠራ ሐሳብ ሰዎችን ያላግባብ በዝሙት አጣምሮ ማሰብ ነው። ምሳሌ ልስጣችሁ። በአንድ ምግብ ቤት ውስጥ ወይም በአውቶቡስ ውስጥ አንድ ሽማግሌ ከአንዲት ወጣት ጋር ተቀምጠው በወዳጅነት ሲነጋገሩ ልታዩ ትችላላችሁ። በዚህ ወቅት ክፉ ስዕል በህሊናችሁ ይመጣና ወጣቷን ሴት አለቃዋ ጋር የምትዘሙት አድርጋችሁ ታስባላችሁ። በእውነታው ግን ልጅቷ የተቀመጠችው ከአባቷ ጋርም ሊሆን ይችላል። እናንተ ግን ከፍትወተ ሐሳብ አልፎ በንጹሃን ላይ በመፍረድ ኃጢአት ወድቃችኋል። ቁጣ። ሁልጊዜ የሚያቃልልህ አለቃህ ወይም በትምህርት ቤት የሚያስቸግርህ በጥባጭ ሰው ሊኖር ይችላል። በእውነታው ዓለም ምንም ልታደርግ አትችልም። በዚህ ፈንታ ግን በምትፈጥረው ሐሳብ ግን ትበቀለዋለህ። ያንን ሰው ስትሰድበው ወይም ወደ ማጥ ውስጥ ስትጨምረው ይታይሃል። ወይም በህሊና አንዳች አደጋ ወይም የመኪና አደጋ ሲደርስበት፣ ከረጅም ህንፃ ላይ ሲፈጠፈጥ ወዘተ የመሳሰሉ ክፉ ሐሳቦች በልብ እየተመላለሱ በደስታ ሊሞሉ ይችላሉ። ያልገባህ ነገር ግን በሐሳብህ ሰው እየገደልክ ያለህ መሆንህን ነው። መፍረድ። አንድ ሰው የሚያደርገውን መልካምም ሆነ ክፉ ነገር አይተን የምንታዘብ ከሆነ በህሊናችን ያንን ሰው ስናስተምረው ይታየናል። ንስሐ እንዲገባ ስንነግረው፣ ስለ ክፉ ስራዎቹ ስንገስጸው፣ ከፈጣሪ ዘንድ እርሱ ያደረገውን የሚያደርጉ ሰዎች የሚጠብቃቸውን ፍርድ ስንነግረው፣ በመጽሐፍ ቅዱሳዊ ጥቅሶች የተሞላ ስብከትን ለዚህ ሰው ስንሰብክ ይታየናል። ያልተረዳነው ነገር ቢኖር በከፋ የመፍረድ ኃጢአት ላይ መውደቃችንን ነው። እኛ እግዚአብሔር በዛ ሰው ላይ ከሚፈርደው በላይ በመፍረዳችን እግዚአብሔር ሊፈርድብን እንደሚችል ጭምር አልተረዳንም። ለሰንበት ትምህርት ቤት መምህራኖቻችን፣ ለወላጆቻችን፣ ሌላው ቀርቶ ለንስሐ አባቶቻችን ጭምር ልናስተምር የሚቃጣን ትምህርት ከዚህ አይነቱ የድፍረት ሐሳብ ጋር የሚመሳሰል ነው።
ዲያብሎስ አንዳንድ ጊዜ ፈጥረ በምታስባቸው እይታዎች ጻድቅ በመሆን እንድትደሰት ያደርግሃል። ለምሳሌ እኔ ራሴን በቅድስና ሕይወትና ጥበብ በተሞሉ ንግግሮቹ የሚሊዮኖችን ነፍስ የሚታደግ ዝነኛ ካህን እንደሆንኩ በማሰብ እንድደሰት ሊያደርገኝ ይችላል። ወይም ደግሞ ሌሎች ራሳቸውን ብዙ አርዴት እንዳላቸውና እንደዘጉ መነኩሴ ወይም መነኩሲት አድርገው እንዲያለሙ ሊያደርጋቸው ይችላል። እኔ እንኳን የ12 ዓመት ልጅ እያለሁ አንዳንድ ጊዜ ሰማዕት እንደሆንኩ አድርጌ የምደሰትበት ጊዜ ነበር። ቅድስናዬን የሚፈታተኑ የዲያብሎስ ጥቃቶችንና ስቃዮችን ሁሉ በጽናት ስቋቋማቸው ይታየኝ ነበር። የቀን ህልም። ማንም ሰው ከቀን ህልም ነፃ አይደለም። ይሁንና ከመጠን በላይ በቀን ህልም እየዋኙ መደሰት ግን ንስሐ ልንገባበት የሚያስፈልግ ኃጢአት ነው። የቀን ህልም መጽሐፍ ቅዱስን በማንበብ በመማር በመጸለይ ልናሳልፈው የምንችለውን ጠቃሚ ጊዜ የሚያባክንና ጥቅም የሌለው ነገር ነው። ብዙ ተማሪዎች መጽሐፋቸውን ገልጠው እርሳሶቻቸውን ቀርጸው ሊያጠኑ ይቀመጣሉ። ብዙም ሳይቆዩ ግን ሐዘንና ደስታን በሚያፈራርቁባቸው ሐሳቦች ውስጥ መዋኘት ይቀጥላሉ። የዚህ የቀን ህልም ዋነኛ አደጋው በጤነኛ ሐሳቦች ተጀምሮ በጾታዊ ምኞቶች መጠናቀቁ ላይ ነው። ወጣት ሴቶች ስለ ሰርጋቸው ያልማሉ። ሲያገቡ የሚለብሱትን ቀሚስ፣ ስለ ሚዜዎቻቸው፣ ሰርጉን ስለሚያደርጉበት ቤተክርስቲያን፣ ስለሚደረግላቸው አቀባበል። ይህን በተመስጦ የሚታሰብ በጎ ሐሳብ በዚያ አያቆምም። ስለ ጫጉላ ምሽትም በማሰብ ይጠናቀቃል። ፍቅረ ዓለም። ዓለምን መውደድ በእግዚአብሔር ዘንድ ጥል ነው። ቅዱስ ያዕቆብ በዚሁ ጥቅስ ላይ ዓለምን የሚወድ ቢኖር የእግዚአብሔር ጠላት ሆኗል ይለናል። ይህ ሆኖ ሳለ ግን እኛ በምንፈጥራቸው ሐሳቦቻችን በታላላቅ አብያተ መንግስታት ስንኖር፣ ውድና ዘመናዊ ልብሶችን ስንለብስ፣ አሉ የሚባሉ መኪናዎችን ስንነዳ ይታየናል። መኪኖች በተለይ ከ10 ዓመት በታች ባሉ ህፃናት ህሊና ትልልቅ ነገሮች ናቸው። ስለ መኪኖች ማውራት፣ በመኝታ ቤቶቻቸው ላይ የመኪና ስዕል መለጠፍ፣ መኪኖችን መመኘት ስራቸው ነው። በቶሮንቶ ካደረግነው አንድ ጉዞ ስንመለስ በመኪኔ ያደረስኳቸው ወጣቶችን አሳስቧቸው የሚነጋገሩበት የወሬያቸው ርዕስ ስለ መኪኖች ነበር። ይህ ፈተና ዲያብሎስ ጌታችንን ለመፈተን ካቀረባቸው 3 ፈተናዎች አንዱ ነው። ጌታችን ወደ ተራራ ወስዶ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። አሁን ያን ጊዜ ጌታችን ዲያብሎስን ገስጾታል። ነገር ግን ዲያብሎስ እኛን በተመሳሳይ ተንኮሉ የዓለምን ነገሮች እያሳየ ሊጥለን ስንት ጊዜ ሞክሮ ይሆን? ምግብን እያሰቡ መጎምጀት። ይህ አይነቱ ሐሳብ በተለይ በጾም ወቅት አደገኛ ነው። አብይ ጾም ሊጠናቀቅ 2 ሳምንታት በሚቀሩት ጊዜ በዕለተ ትንሣኤ ሌሊት ከቅዳሴ መልስ ስለሚቀርበው ልዩ ምግብ እያሰብክ ልትጎመጅ ትችላለህ። ምግቡ በአፍህ እያላመጥከው ያለ ያህል እና አፍንጫህን ሲያውደው ይሰማሃል። አፍህ በምራቅ መሞላት መጀመሩ አይቀሬ ነው። በጾም ወቅት ባይሆን እንኳን ድንገት የምትወዳቸው የምግብ አይነቶች እያሰብክ በመጎምጀት ምራቅህን ልትውጥ ትችላለህ። ያልገባህ ነገር ግን በህሊና ሆዳም እየሆንክ መሆኑን ነው። በብሉይ ኪዳን ይህ አይነቱ ኃጢአት እስራኤላውያንን ከግብፅ ከወጡ በኋላ ድል አድርጓቸው ነበር። በመካከላቸው የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር፣ የምንበላው ሥጋ ማን ይሰጠናል? ለሙሴም እንዲህ አሉት፣ በግብፅ ያለ ዋጋ እንበላው የነበረው ዓሣ ዱባውንም በጢሁንም ኩራቱንም ቀዩንም ሽንኩርት ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አታይም አሉ። እግዚአብሔር የፈለጉትን ሰጣቸው። ሆኖም ስለ ሆዳምነታቸውና መስገብገባቸው ተቆጡ። ሥጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። በፈጠራ ሐሳቦች ኃጢአትን ላለመስራት መፍትሄው ምንድን ነው? የመጀመሪያው እርምጃ እነዚህን የፈጠራ ሐሳቦች ኃጢአት መሆናቸውን ማመንና ምንም የማይጎዱ ሐሳቦችና መዝናኛዎች ናቸው ብሎ አለማሰብ ነው። እንዲሁም እነዚህን ኃጢአቶች በኑዛዜ ጊዜ መናዘዝ ይገባል። ሌሎች ኃጢአቶችን እንደምንዋጋቸው ሁሉ እነዚህንም ኃጢአቶች ድል ለማድረግ መጸለይና ረድኤተ እግዚአብሔርን መጠየቅ ያስፈልጋል። ይቆየን።